ሰላም አበበ አለሙ ከጎንደር ዩኒቨርሲቲ። ይህ አራተኛ የቪዲዮ ቱቶሪያላችን ሲሆን በሶስተኛው ቱቶሪያላችን ላይ በቴምፕሌቱ መሰረት ፈተናዎችን አዘጋጅተን ወደ ኤግዛም ባንክ ካስገባን በኋላ ከኤግዛም ባንክ ደግሞ ወደ ኩይዙ ወይም ወደ ኤግዛሙ እንዴት ጥያቄዎችን ኢምፖርት እንደምናደርግ አይተናል። አሁን ደግሞ በአራተኛው ቱቶሪያል የምናየው የጥያቄዎች ላይ አንዳንድ ማስተካከያዎች እንዴት እንደምናደርግ ነው። ለምሳሌ ኦልሬዲ ይሄኛው የመጀመሪያውን ጥያቄ ካስገባው በኋላ ፒክቸር መጨመር ብፈልግ ምን አደርጋለሁ? እዚች ጋር የሴቲንግ ምልክቷን አንዴ ክሊክ አድርጌ ወደ ጥያቄው እገባለሁ። እዚህ ጋር ለምሳሌ የመጀመሪያው ቦታ ላይ ምስል ማስገባት ከፈለኩ ወይም ከጥያቄው ቀጥሎ ምስሎችን ማስገባት ከፈለኩ ኢንተር እና እዚች ጋር የፒክቸር ምልክቷን ክሊክ አደርጋለሁ። ብራውዝ ሪፖዚተሪ ልክ እንደ ፈተና ሁሉ ፒክቸራችንን እናስገባለን። ቹዝ እንላለን። ዳውንሎድ ላይ አንድ የራም ፎቶ አለኝ፣ እሱን ቀጥታ እንዲያስገባልኝ ነው የምፈልገው። ዳውንሎድ ላይ የራም ፒክቸር ፈልግና ኦፕን እንላለሁ። አፕሎድ እዚህ ጋር ካፕሽን አስገባ ነው የሚለኝ። ራንደም አክሰስ ሜሞሪ ራም ብዬ አስገባለሁ። ፓስወርድ እዚህ ጋር ታች መጠን ሴቭ እንላለን። በዚህ መልኩ ፋይላችሁ ወይም ፈተናዎች ታፕ ካደረግን በኋላ ምስሎችን መጨመር እንችላለን። በትክክል መግባቱን ቼክ ለማድረግ እችን አንዴ ፕሪቪው ኦፕሽን አለች፣ አንዴ ክሊክ አድርጌ በትክክል ራሙ እንደሚመጣ ቼክ ማድረግ እችላለሁ። ታስወል ስራ ራም ጥያቄው ነው። ፒክቸሩ በትክክል ገብቶልኛል። በዚህ መልኩ ምስሎችን ማስገባት እንችላለን። ሌላኛው ደግሞ ሁለተኛውን ጥያቄ ለምሳሌ ሲስተሙ ጥያቄዎችን ብቻ ሳይሆን ሸፍል የሚያደርገው ቾይዞችንም ሸፍል ያደርጋል። ለምሳሌ ዋት ስራ የሚለው ጥያቄ ላይ እዚህ ጋር ኦፕሽኖችን በምናይበት ሰዓት ሪድ አክሰስ ሜሞሪ፣ ራን አክሰስ ሜሞሪ የሚሉ ኦፕሽኖች አሉ። ለእኔ እንደዚህ ቢመጣ ለሚቀጥለው ተማሪ ደግሞ ቢን ኤ ላይ ያስቀምጥለታል፣ ወይንም የቢን ቦታ ደግሞ ሲ ላይ ያስቀምጥ ይችላል። ሚኒንግ ዛት ቾይዞችንም ሸፍል ያደርጋል። አንዳንድ ጥያቄዎች ግን ኦል ኦፍ ዘ አበብ፣ ነን ኦፍ ዘ አበብ፣ ኤ ኤንድ ቢ የሚሉ ጥያቄዎች ካሉ ቾይዞችን ሸፍል በሚያደርግበት ሰዓት ኦል ኦፍ ዘ አበብን ኤ ላይ ሊያመጣብን ይችላል። ነን ኦፍ ዘ አበብን ደግሞ ቢ ላይ ሊያመጣብን ይችላል። ኤ ኤንድ ቢ የሚለውን ኤ ላይ ሊያመጣ ስለሚችል እንደዚህ አይነት ጥያቄዎችን ኤክሴፕሽናሊ ቾይዞችን ሸፍል እንዳያደርግ ማድረግ አለብን። ለምሳሌ እቺ ብትሆን ሁለተኛውን ጥያቄ ሴቲንግ ላይ እንገባለን። ታች እንወርድና ሸፍል ዊዝኢን ዘ ኩዌስችን ሸፍል ዘ ቾይዝ ሸፍል ዘ ቾይዝ የምችለውን ቼክ ቦክሷን አንቼክ እናደርጋለን። ስለዚህ ሁለተኛውን ጥያቄ ቾይዞችን ለሁሉም ተማሪ በተመሳሳይ ኦርደር ያመጣላቸዋል ማለት ነው። በዚህ መልኩ ጥያቄዎችን ምስል ማስገባት እንችላለን። አንዳንድ ጥያቄዎች ደግሞ ኦል ኦፍ ዘ አበብ ኤ ኤንድ ቢ የሚል ኦፕሽን ላላቸው ደግሞ ኦፕሽኖችን ሸፍል እንዳያደርግ አድርገን ማስተካከል ይኖርብናል። ለምሳሌ ሶስተኛውን ጥያቄ መልስ ማስተካከል መፈልግ ከሆነ ደግሞ የጌን ጥያቄ ሴቲንጉ ላይ እመጣለሁ። ትክክለኛ መልስ የያዘ ኦፕሽን 100% የተሰጠው ነው። ለምሳሌ እዚህ ጋር መልሱ 100% የሰጠው ሲፒዩ ነው። ስለዚህ መልሱ ግን ሃርድ ዲስክ ከሆነ ወይም ኦፕሽን ቢ ከሆነ ኦፕሽን ሲ መጥቼ ነን ለውና ኦፕሽን ቢ ላይ መጣና ደግሞ ኦፕሽን ቢ ኦፕሽኑ ምን አደርጋለሁ 100% ሰጠዋል። ስለዚህ ቅድም ሲ የነበረው መልስ ወደ ቢ በዚህ መልኩ ቀየርኩት ማለት ነው። ሌላኛው ጥያቄዎችን በዚህ መልኩ ካስገባን በኋላ አንዳንድ ጊዜ ደግሞ ሚስ የተደረጉ ጥያቄዎች ይኖራሉ። እነሱም ማኑዋሊ ለመጨመር እዚህ ጋር አድ እንገባና ኒው ኩዌስችን የተለያየ ኩዌስችን አይነቶችን ያመጣልኛል። ቾይስ ኩዌስችኖችን ነው አድ ማድረግ የምፈልገው። እዚህ ጋር አድ ላለው እዚህ ጋር ጥያቄ ቁጥር ጻፍ ይለኛል። ኢዳዝም ማተር የፈለኩትን ጥያቄ ቁጥር ማድረግ ትችላላችሁ። ለምሳሌ አንድ ጥያቄ ጻፍ ዋትስ ዘ ብሬን ኦፍ ኤ ኮምፒውተር ብዬ ከጻፍኩ በኋላ ለምሳሌ መልሱን ሲፒዩ ከሆነ ለሲፒዩ ብቻ የሲፒዩ መልስ ብቻ እዚህ ጋር መጣና መተወጣዋለሁ። ከዛ በኋላ ያለው ግን መልስ ስላልሆነ መልሶችን ቾይዞች ምርጫዎችን ብቻ በዚህ መልኩ አስገባና ታች ወርጄ ሴቭ እንላለን። በዚህ መልኩ ተጨማሪ ጥያቄዎችን መጨመር እንችላለን። እዚህ ጋር አሁን ቶታሊ 11 ጥያቄዎች ናቸው። እያንዳንዱ አንዳንድ ማርክ ስላላቸው ቶታል ማርኩን 11 ይለዋል። ስለዚህ እዚህ ጋር መጣን ማክሲመም ማርኩንም 11 ማለት መቻል አለብን።
ምናልባት ባይ ዲፎልት እያንዳንዱ ጥያቄዎች አንዳንድ ማርክ ነው የሚሰጣቸው። ከአንድ በላይ ማርክ የምታስሱት ጥያቄ ካለ ለምሳሌ ለራሳችሁ ለትምህርት ቤታችሁ ወይንም ለዲፓርትመንቱ ፋይናል ኤግዛም ሚድ ኤግዛሞችን አዘጋጅታችሁ ሰልቺ ጥያቄ ስፔሲፊካሊ 4 ማርክ እንዲኖራት ከፈለኩ እዚህ ጋር ቲክ አድርገን 4 ብለን በዚህ መልኩ ማስተካከል እንችላለን። ይሄኛው 3 ከፈለገ ደግሞ 3 እነዚህን ማርኮች ሳስተካክለው አውቶማቲካሊ ቶታል ማርኩንም በዚህ መልኩ ራሱ ኮምፒውት ያደርገዋል። ቶታል ማርክ እና ማክሲመም ማርክ እኩል የግድ መሆን አለባቸው። በዚህ መልኩ ጥያቄዎችን በቴምፕሌት መሰረት አዘጋጅተን ኮሽን ባንክ ላይ ካስገባን በኋላ ከኮሽን ባንክ ወደ ጥያቄ ወደ ፈተናው ካስገባን በኋላ አንዳንድ ጥያቄዎች ምስል ካላቸው ምስላቸው እንዴት ማኑዋሊ እንጨምራለን። አንዳንድ ጥያቄዎች ደግሞ ኤ ኤንድ ቢ ኦል ኦፍ ዘ በሚል ኦፕሽን ካላቸው ኦፕሽኑ ሼፍል እንዳያደርገው እንዴት ማድረግ እንችላለን። አንዳንድ ጥያቄዎች የመልስ ለውጥ ካለ ደግሞ መልሱ እንዴት መቀየር እንደምንችል እና ከዛ በኋላ ደግሞ ሚስ የተደረገ ጥያቄ ካለ እንዴት መጨመር እንደምንችል ያየንበት ቱቶሪያል ነው። በቀጣይ ደግሞ ከዚህ ካዘጋጀነው ኮርስ ላይ ተማሪዎችን እንዴት መመዝገብ እንደምንችል የምናይ ይሆናል። አመሰግናለሁ።